የአረፋ ኢድ ሶላት ይህን ይመስላል። እዚጋ አሚሮ ተኝቷል። እዚጋ የሚያምር ባለቤቴ ነው። ተዋወቁት። ብዙ ካሜራ ላይ አይወጣም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ አደረሰን እያልን እንግዲህ የዛሬ ደግሞ ውሏችንን እንድናካፍላችሁ መተናል። እንግዲህ እንደምትመለከቱት ዶሮዋን አርደን ጠባብተን ጊጋ ደግሞ ሽንኩርት ላልጠን ደግሞ እንግዲህ ተፈጫጭቶ ዶሮዋን እንሰራ ነው ማለት ነው። እንግዲህ አብራችሁን ቆዩ እንላለን። እዚህ ጋር እንግዲህ አበሻ ሽንኩርት ልጫለሁኝ ዶሮዬን ልሰራራ። እንደምትመለከቱ ያው ዶሮ ሽንኩርቷ ተፈጭታ ዶሮውን ጥጄ ሽንኩርቱን ጥጄ እያቁላላሁኝ በዛውም እንግዲህ እንደምትመለከቱ አንዳንድ ነገር ምላችሁ ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንወዳችኋለን የቻናል ቤተሰቦቻችን። እንደምትመለከቱ እንግዲህ በምድጃ መስራት ብዙ ጊዜ ይቀናኛል። በምድጃ ሰራው ሽንኩርቴን አቁላልቼ እዚህ ጋር እንደምታዩት እንግዲህ ዘይቴን ጨመርኩኝ። ዘይቴን ጨምሬ ደግሞ ሽንኩርቴን በዘይቴ ጥብስ ካደረኩኝ በኋላ በርበሬን አስገብቼ ደግሞ አቁላለዋለሁኝ። ያው ትንሽ እንጨለም ያለ ይመስላል ስታዩት፣ ሽንኩርቱ ነጣ ያለ ይመስላችኋል እንጂ ለእናንተ ለኔ በደንብ በስሎልኝ ነው ዘይቴን የጨመርኩት። ያው ምድጃ ፌሮ ምድጃ ላይ አንድጄ ስለሆነ እሳቱን በጣም እየነደደበት ስለሆነ እንደዚህ በዘይት ጥብስ ካደረኩት በኋላ በርበሬን ጨመርኩኝ ማለት ነው። እንደምትመለከቱት እዚህ ጋር በርበሬን ጨምሬ እያሸሁኝ ደግሞ በጎን ዶሮዬን እያጣጠብኩኝ እንደምትመለከቱት ምርጥ ዶሮ ነው። ውስጡ በጣም የሚያምር ጽድት ያለ ነው ማለት ነው። እዚህ ጋር ዶሮዬን እያጣጠብኩኝ በርበሬን ማቁላላ ነው የሚሆነው። እንግዲህ እስከ መጨረሻ ድረስ ተከታተሉ። ያው ትንሽ ከቻናል ጠፋ ብለናል። አሁን ደግሞ ሰሞኑን እንግዲህ በአዳዲስ ቪዲዮዎች የምንመጣ ነው የሚሆነው። እንደ ድሮ አሚሮና አሚር ወደ ሰርፕራይዛችሁ ተመልሰዋል ማለት ነው። ሌላ እቃ ማዘዝ የምትፈልጉ እንግዲህ ታዙናላችሁ። ሁሉ ነገር እንደ ድሮ እንደቀጠለ ነው ስንላችሁ ነው። እንደምታታያችሁ ዶሮ በጣም እንደሚያምር ምርጥ ሆኖ እንደዚህ ጥብጥብ አድርጌዋለሁ ማለት ነው። እዚህ ጋር እንግዲህ በርበሬን እየጨመርኩኝ እያቁላላሁ ነው ማለት ነው። ያው በምድጃ ሲሰራ አንዳንድ ጊዜ በደንብ ሆኖ ብስል ይላል ከክሰልና ከስቶቭ። እኔ ብዙ ጊዜ ምድጃ ነው የምመርጠው ለወጥ መስራት። ለእንጀራ መጋገርም እንደዚሁ በላቀሽ ምጣድ ከኤሌክትሪኩ ሲሆን ነው የሚያስደስተኝ። ያው ግቢያችንም ሰፊ ስለሆነ ሁሉን ነገር ለመስራት ስለሚያመችም ነው ለምድጃም ሆነ ለላቀሽ ምጣድ። እንግዲህ አንዳንድ ኮንዶሚኒየም ምናምን ከሆነ ምድጃ እንደ ልብ ማጠቀም የማይቻልበት አካባቢ ሲሆን በኤሌክትሪክ ምጣድና እንዲሁም በስቶቭ ወይም በሲሊንደር ይሰራል። ያው እኛ ደግሞ ከቤታችን አንጻር ግቢ ውስጥ የፈለግነውን ነገር መስራት ስለምንችል በምድጃ ነው በቃ ሁሉን ነገር የምንጠቀመው። እንደምታዩት እንግዲህ እዚህ ጋር በርበሬን በእንደዚህ አይነት መልኩ ሽት አድርጌ እያበሰልኩኝ ነው። ትንሽ ነጣ የሚል ነገር ሊኖረው ይችላል፣ ግን ያው ሽንኩርቴን ብስል አደረኩ። በርበሬን እንደምታዩት ብስል ብሎልኛል ማለት ነው ታሽቶ። አሁን ደግሞ ማቁላሊያ ቅመም ጨመርኩ። ነጭ ሽንኩርትና ዝንጅብል የተፈጨ አብሬ ጨምሬ ደግሞ ሽት እያደረኩ ነው ማለት ነው። እሱ በደንብ ችክችክ ብሎ ከበሰለልኝ በኋላ ዶሮዬን ደግሞ ጨማምሬ አበሳስዬ ወደ ሌላው ፓርቲ ሄዳለሁ ማለት ነው። እንደምታዩት እሳቱ እየነደደ ችክችክ ሲል በጣም ደስ ይላል። በጣም ነው ሽንኩርቱ ላም ብሎ የበሰለው። ያው አንድ ዶሮ ስለሆነ ብዙም ሽንኩርት አላበዛም። እንደምታዩት እንግዲህ እሽት እያደረኩ እያበሰልኩት ነው። ቆንጆ ሆኖ ወጥቷል። መጨረሻ ላይ ኢንሻአላህ አብረን የምናየው ነው የሚሆነው። እንግዲህ እንደምትመለከቱት አንዳንድ የምትሉኝ ነገር ካለ ኮሜንት ላይ ማለት ትችላላችሁ። እዚህ ጋር ዶሮዬን አስገብቼ በደንብ አድርጌ እሽት አደረኩት ማለት ነው። እንደምታዩት ቆንጆ ሆኖ በስሎ እየደረሰልኝ ነው። ከዚህ በኋላ ደግሞ ጨው ጨመርኩኝ። እንደገና መከለሻ ቅመም ጨመርኩኝ። የቅድሙ ማቁላሊያ ቅመም ነው። ይሄው መከለሻ ቅመም ጨማምሬ እንግዲህ ቅቤን ጨምሬ በእንደዚህ አይነት መልኩ ዶሮዬ ደርሶልኛል ማለት ነው። በምታዩት ቅቤውን በጣም የሚያምር ደስ የሚል ከለሩ
የሚገርም ዶሮ ነው እያሉ ነው የበሉት ልጆቼ ማለት ነው። ማሻአላ ተባረከ ረህማን ቢልአፊያ ብያለሁ። ኢንሻአላ ያው በእኛ አካባቢ የተለመደው በአረፋ ዶሮ ይሰራና በሰረባት እንግዲህ ውዶችዬ እንደምትመለከቱ ወጤ በእንደዚህ አይነት መልኩ ችክ ብሎ ድርስ ብሎልኛል ማለት ነው። እንደምታዩት በጣም ወድጄዋለሁ እኔ። እስኪ እናንተ ያለውን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኢዱንም ደግሞ የሰላም የፍቅር የጤና የአፊያ ርዝቅ አላህ ያድርግልን ለሁላችሁም። አመቱም አላህ ያድርሰን ኢንሻአላህ። የዛሬ አመት ደግሞ ሁላችንም ወደ ሀጅ የምንሄድ አላህ ያድርገን። እዚህ ጋር ደግሞ እንደምትመለከት አብሽ ሰርቻለሁኝ። አብሹን ያው ስሰራ እንኳን አላሳየዋችሁም። አብሽ እንዴት እንደሚሰራ አሳይን ካላችሁ ደግሞ በቀጣይ ቪዲዮ ሰርች የማሳያችሁ ነው የሚሆነው። ቆንጆ አብሽ ነው፣ ቤት ነው የምሰራው ራሴ። የሚያምር ሆኖ ከለሩም ያምራል፣ ጣዕሙ ምርጥ ነው። እርዱም ቤት ፈጭቼ ነው ማዘጋጀው ማለት ነው። ቆንጆ ሆኖ አብሹም ደርሶልኛል እንደምትመለከቱት። በጣም ደስ የሚል ኢድ ነበረ። ኢንሻአላህ እንግዲህ ያ ረቢ አላህ በአፊያ ደግሞ የዛሬ አመት የምንደርስ ያድርገን። እናንተንም ባላችሁበት የቻናል ቤተሰቦቻችን አላህ ይጠብቃችሁ። ከቤተሰቦቻችሁ ጋር በዓልን ታሳልፉበትን ቀን ቅርብ ያድርግላችሁ። ኢንሻአላህ አግኝታችሁ ተደስታችሁ። እዚህ ጋር ደግሞ መጣሁ፣ ቤቴን ፈራረሽኩ፣ አጸዳዳሁ፣ ፏ አደረኩት። እንደምትመለከቱት እንግዲህ ብዙ ላይ ታላረኩበትም፣ ትናንሽ መብራት ነበር ያበራሁት። በአንድ ጎን ድጋፍ አለኝ፣ በአንድ ጎን ደግሞ መጅልሴ ነው። 10 ቲክነስ ናት መጅልሴ እንደምትመለከቱት። ጥር መጠን ብላ ያው ሰው ቁጭ ብሎ እንዲጠቀምባት ቆንጆ አድርጌ ቤቴን አጸዳዳሁ፣ ፈራረሽኩኝ። ማታ ላይ ነው ያው ቁርስ ስለሆነ የሚበላው። ቤቴን በእንደዚህ አይነት መልኩ አጸዳድቼ ከዛ እንደምታዩት ፈራርሼ እንግዲህ ወደ መኝታ ሄጄ አድሬ ጠዋት ደግሞ እንግዲህ ወደ ሶላት፣ ከሶላት በኋላ ደግሞ ቤተሰብ ሰብሰብ ብለን ቁርሳችንን በላልተን አልሐምዱሊላህ ረብል ዓለሚን እንግዲህ እዝና ደረሰን ጌታ አልሐምዱሊላህ ነው። ሌላ ምን እንለዋለን? ያ ረቢ አላህ እናንተም ካሰባችሁት በላይ አላህ ያድርጋችሁ። ሁሉን ነገር አላህ ያስተካክላችሁ። የቻናል ቤተሰቦቻችን ልጅም ጥላችሁ ሄዳችሁ ኢንሻአላህ መታችሁ በልጅም በልጅ ልጅ የምትደርሱ አላህ ያድርጋችሁ። ሁላችንም የሰው ሀገርን ስላየ ነው። በሰው ሀገር አመት በዓል መዋል ከባድ ነው። እዚህ ጋር መጣን፣ ጧት ነጋ፣ ሱፊ ሰግደን የኢድ ሶላት ሳይደርስ ምጣዳችንን ጣድን። ሰረባት እየጋገርኩ እንደምትመለከት እንግዲህ እዚህ ጋር ሰረባቴን እያወጣሁ ነው። እዚህ ጋር ደግሞ ሰረባታችን ቅቤው ነው። በርበሬ አድርገን በቅቤ እንለቀልቃለን ማለት ነው። እንደምትመለከቱት በጣም ቆንጆ ሆኖ ነው ሰረባቱ ይወጣልኝ። እስኪ ሙያ እንዴት አያችሁት? የወጡ የሰረባቱ እንግዲህ ያው ሴትነትም አለ ማለት ነው። ከዛ ጧት ተጣጣብንና ሄድን፣ ቁርሳችንን ሰራርተን ወደ ኢድ ሶላት ሄድን። ከሶላት በኋላ ስለሆነ ያው ቁርስ የሚበላው አረፋ ስለሆነ ሶላታችንን ሰጋግደን ወደ ቤት እንመለስ ነው እንግዲህ ቁርሳችንን ከልጆቼ ከልጆቼ ሚስቶች ጋር ፏ ብትን ብለን የምንበላው ያው ከሶላት በኋላ ነው። መጣን ወደ ቤት። እዚህ ጋር ቁርሳችን አቀራረብን። ሰረባቱ በእንደዚህ አይነት መልኩ ይሄ ዶሮ ነው። አቀራረብን። ካሊድም ሚስቱም አሚርም ከነ ሚስቱ ከነ ልጁ ፏ ብትን ብለን አቀራርበን በላላን ነው እንግዲህ። እዚህ ጋር አሚሮ ተኝቷል። እዚህ ጋር የሚያምር ባለቤት ደግሞ ባለቤቴ ነው። ተዋወቁት። ብዙ ካሜራ ላይ አይወጣም፣ በጨለፍታ ነው ይሄንን እየቀረጽኩት ማለት ነው። ሰላም በላቸው እያልኩት ነውና እንደምትመለከቱት እዚህ ጋር እንግዲህ ቁርሳችንን እንጀራውን በዶሮ በሰረባት በላን ጨራረስን። ምሳ ደግሞ እንግዲህ ያው ኦትፊያ እናደርጋለን ማለት ነው። ኢንሻአላህ እንደምትመለከቱት ትወዱታላችሁ ብዬ ተስፋ አደርጋለሁ። እንደምትመለከቱት ሰብሰብ ብለን እንግዲህ ቁርሳችንን በላልተን ሻሂ ቡና ካልን በኋላ ደግሞ ወደ ምሳ ዝግጅት ምንሄድ ነው የሚሆነው። እንግዲህ የአረፋ ኢድ ሶላት ይሄን ይመስላል። እሺ እንግዲህ ውዶች ያው የኢድ ሶላት ይሄንን ይመስል ነበረ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ በቃ ሰርፕራይዝ ቪዲዮ መጣ ነው የሚሆነው። እንግዲህ ለዛሬ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።